እንዴት ዋላችሁ? ዛሬ ይህንን ጥያቄ ከማብራሪያ ጋር ለመመለስ እሞክራለሁ። ቴሌግራም፣ ዩቲዩብ እና ፌስቡክ ላይ ገብቶ ተጨማሪ መረጃዎችን ማግኘት ይቻላል። እኔንም እንድታበረታቱኝ መልእክት ለማስተላለፍ እፈልጋለሁ። የ54 years old patient presents with fever, hypotension and warm extremity. which of the following is the most likely diagnosis ነው የሚለው ጥያቄው። የ54 ዓመት ታካሚ ትኩሳት እና የእጅና እግር መሞቅ እንዲሁም የደም ግፊት መቀነስ አጋጥሞት መጣ። ከተሰጡን አማራጮች የሰውየው ችግር ሊሆን የሚችለው በይበልጥ የትኛው ነው ይላል። ላይ የተቀመጠው ሴፕቲክ ሾክ ይላል። መልስ ሊሆን የሚችለው ይሄ ነው። እንግዲህ ሴፕሲስ ኢንፌክሽን አለ ማለት ነው። ኢንፌክሽን ካለ ትኩሳት ዋና ምልክት ነው። ስለዚህ ፌቨር አለው ታካሚ። ሁለተኛው ኢንፌክሽን ሲኖር ቫዞዳይሌሽን ስለሚኖር ከፍተኛ የሆነ የደም ፍሰት ወደ ኤክስትሪሚቲዎች ወይ ደግሞ እጅና እግር ይኖራል። ስለዚህ የመሞቅ ሁኔታ ይፈጠራል። የተቃራኒ የደም ግፊቱ ደግሞ ይቀንሳል ማለት ነው። ቢ ላይ ስንሄድ ካርዲዮጀኒክ ሾክ ነው የሚለው። እንግዲህ የልብ ስራ መድከም ጋር ተያይዞ ሊመጣ የሚችል የሾክ አይነት ነው። ምልክቶቹን ስናይ ካርዲዮጀኒክ ሾክ ካለ የደም ፍሰቱ በይበልጥ ወደ ቫይታል ኦርጋኖች ብሬን እና ሀርት ስለሚዘዋወር ወደ ኤክስትሪሚቲ የሚሄደው የደም መጠን ይቀንሳል። ስለዚህ ዋርም ኤክስትሪሚቲ ሲሆን የሚኖረው ኮልድ ኤክስትሪሚቲ እና ክላሚ የሆነ ኤክስትሪሚቲ ነው የሚኖራቸው። ይቀዘቅዛል። የመውረዛት ወይ ደግሞ እርጥበት የመኖር ነገር ነው የሚሆነው። ስለዚህ መልስ አይሆንም ማለት ነው። ቢሲ ላይ ስንሄድ ሃይፖቮሊሚክ ሾክ፣ ይሄ ደግሞ በፈሳሽ እጥረት ምክንያት የሚመጣ ሾክ ነው። ለምሳሌ ደም ፍሰት ሲያጋጥም ወይ ደግሞ ተቅማጥ ውኪያ ሲኖር የሚመጣ የሾክ አይነት ነው የሚሆነው። ይሄም መልስ አይሆንም ማለት ነው። ዲ ላይ ስንሄድ አናፋይላክቲክ ሾክ፣ አናፋይላክስ ማለት ሲቪር ፎርም ኦፍ አለርጂክ ነው። በአለርጂክ ምክንያት የሚመጣ ነው። ለምሳሌ ከፔንሲልን መድኃኒት የሚጠቀሙ ወይ ደግሞ ሰውነታቸው ተጠቅሞት የማያውቅ አዲስ ነገር ሲጠቀሙ ሰውነታቸው እንደ ባዕድ ስለሚቆጥረው የተጠቀሙትን ነገር አላስፈላጊ የሆነ ኢሚኖግሎቢሊን ያመርታል። ስለዚህ ምልክት ይኖራቸዋል። ሃይፖቴንሽን ዋርም ኤክስትሪሚቲ ሊኖር ይችላል፣ ግን የተጋነነ ፌቨር ስለማይኖር መልስ ሊሆን አይችልም። ትክክለኛው መልስ ኤ ይሆናል ማለት ነው። ሴፕቲክ ሾክ